ይሄ የምትመለከቱት የዊዝድሮል ፕሩፍ ዛሬ ማሳያችሁ ፕላትፎርም ተጠቅሜ በንግድ ባንክ ዊዝድሮ ያደረኩት ፕሩፍ ነው። እንደምትመለከቱት በየቀኑ በሺዎች የሚቆጠሩ ብሮችን ከዚህ ፕላትፎርም ላይ ዊዝድሮ አድርጌያለሁ ማለት ነው። በዚህ ፕላትፎርም በሳምንት ውስጥ ከ50 ሺህ ብር በላይ ሰርቼበታለሁ። እዚህ ፕላትፎርም ላይ እንዴት መመዝገብ እንዳለባችሁ፣ እንዴት መጠቀም እንዳለባችሁ፣ በተጨማሪም በቴሌብር ወይም ደግሞ በባንክ ገንዘባችሁን እንዴት ዊዝድሮ ማድረግ እንደምትችሉ ስቴፕ ባይ ስቴፕ አብረን እናያለን። የዚህም ፕላትፎርም ዌብሳይት ሊንክ ዲስክሪፕሽን ላይ ታገኙታላችሁ። በመጀመሪያ ወደዚህ ዌብሳይት ስትመጡ እንድትመዘገቡ ይጠይቃችኋል። በመጀመሪያ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። በመቀጠል እዚህ ቦታ ላይ ስማችሁን ማስገባት ትችላላችሁ። ከዚያም ፓስወርዳችሁን እዚህ ቦታ ታስገባላችሁ ማለት ነው። የምታስገቡት ፓስወርድ 8 ዲጂት ያለው ሊሆን ይገባል። በመቀጠል ስክሪኑ ላይ እንደምትመለከቱት የኢንቪቴሽን ኮድ ታስገባላችሁ ማለት ነው። ይህን ቁጥር ቬሪፊኬሽን ኮድ የሚለው ቦታ ላይ ደግሞ ከጎን ሴንድ የሚል በተን ታገኛላችሁ። እሱን አንድ ጊዜ ክሊክ ስታደርጉት አውቶማቲካሊ ቬሪፊኬሽን ኮድ ይገባል ማለት ነው። በመቀጠል ሬጂስተር ነው የሚለውን ነካዋለን። አሁን እንግዲህ በተሳካ መልኩ ምዝገባ አድርገናል። እንደገና ሎጊን እንድናደርግ ይጠይቀናል ማለት ነው። ስልክ ቁጥራችንንና ቅድም ያስገባነውን ፓስወርድ መልሰን እዚህ ቦታ ላይ እናስገባለን ማለት ነው። ከዚያም ሎጊን የሚለውን ነካዋለን። ከዚያም እንዲያነገስ ይመጣልናል። እዚህ ጋር እንግዲህ ትሬድ ፓስወርድ የምናስገባበት ቦታ ነው። ትሬድ ፓስወርድ ማለት ገንዘባችሁን ዊዝድሮ ስታደርጉ የምታስገቡት ፓስወርድ ነው። ስለዚህ እንደተለመደው እዚህ ጋር ቬሪፊኬሽን ኮድ እንዲላክላችሁ ከጎን ሴንድ የሚለውን በተን ከነካችሁ በኋላ ከታች ትሬድ ፓስወርድ የሚለው ጋር 6 ዲጂት ፓስወርድ ታስገባላችሁ ማለት ነው። የምታስገቡት ፓስወርድ ቅድም ካስገባችሁት ፓስወርድ ጋር መመሳሰል የለበትም። ካስገባችሁ በኋላ አፕዴት ትሬድ ፓስወርድ የሚለውን ነክታችሁ ትገባላችሁ ማለት ነው። ወደ ዌብሳይቱ ስትገቡ እንደዚህ አይነት ገጽ ታገኛላችሁ። ይህ እንግዲህ ሆም ፔጅ ይባላል። ያላችሁበት ቦታ የተለያዩ ፕሮዳክቶችን እዚህ ቦታ ላይ ታገኛላችሁ ማለት ነው። እዚህ ዌብሳይት ላይ እንግዲህ 3 አይነት ፕሮዳክቶች ያሉ ሲሆን ስቴብል፣ ቪአይፒ እና አክቲቪቲ ይባላሉ። የስቴብል ፕሮዳክቶች ለ39 ቀን የሚቆዩ ናቸው። የመጀመሪያውን የስቴብል ፕሮዳክት ኢንቨስትመንት ፕላን 1 ብንመለከት ዋጋው 380 ብር ነው። ስለዚህ 380 ብር ኢንቨስት ብናደርግ በቀን እስከ 171 ብር የቀን ገቢያችን ይሆናል ማለት ነው። ጠቅላላ ገቢያችን ደግሞ ወደ 6669 ብር ይሆናል። ወደ ሁለተኛው የኢንቨስትመንት ፕላን ስንመጣ ደግሞ ዋጋው 1200 ብር ነው። በዚህ ፕሮዳክት በቀን 564 ብር ድረስ ማግኘት እንችላለን። ጠቅላላ ገቢያችን የሚሆነው ወደ 21996 ብር ይሆናል ማለት ነው። ሶስተኛው የኢንቨስትመንት ፕላን ጋር ስንመጣ ዋጋው 4500 ብር ነው። የቀን ገቢያችን 2205 ብር ይሆናል። ጠቅላላ ገቢያችን ደግሞ 85995 ብር ይሆናል ማለት ነው። ወደ አራተኛው ኢንቨስትመንት ፕላን ስንመጣ ደግሞ ዋጋው 10000 ብር ነው። የቀን ገቢያችን ደግሞ 5100 ብር ይሆናል። ጠቅላላ ገቢያችን 198900 ብር ይሆናል ማለት ነው። ሌሎችም አሉ እንግዲህ እስከ 300,000 ብር ድረስ ኢንቨስት እያደረጋችሁ መስራት የምትችሉበት ፕላትፎርም ነው። አሁን ያሳየኋችሁ ፕሮዳክቶች በሙሉ እስከ 39 ቀን ድረስ የሚቆዩ ናቸው። ወደ ቪአይፒ ፕሮዳክቶች ስትመጡ ደግሞ ለ3 ቀናት ብቻ የሚቆዩ ፕሮዳክቶችን ማግኘት ትችላላችሁ ማለት ነው። የመጀመሪያውን ቪአይፒ 1 በ380 ብር መጀመር ትችላላችሁ። የቀን ገቢያችሁ ደግሞ 209 ብር ይሆናል። ጠቅላላ ገቢያችሁ ደግሞ 627 ብር ይሆናል ማለት ነው። ወደ ሁለተኛው ቪአይፒ ስትመጡ ዋጋው 1100 ብር ነው። የቀን ገቢያችሁ 715 ብር ይሆናል። አጠቃላይ ገቢያችሁ ደግሞ ወደ 2145 ድረስ መስራት ትችላላችሁ። ቪአይፒ 3 የተባለው ጋር ደግሞ ስትመጡ ዋጋው 3000 ብር ነው። በቀን 2100 ብር ድረስ ማግኘት ትችላላችሁ። ጠቅላላ ገቢያችሁ ደግሞ 6300 ብር ይሆናል ማለት ነው። ቪአይፒ ፕሮዳክቶች እንግዲህ እስከ ቪአይፒ 8 ድረስ የሚደርሱ ናቸው። ቪአይፒ 8 ዋጋው 120,000 ብር ሲሆን በቀን 180,000 ብር ድረስ ማግኘት ትችላላችሁ። ጠቅላላ 5400 ብር ትርፍ ማግኘት ትችላላችሁ ማለት ነው። እነዚህ ቪአይፒ አይነቶች በሙሉ ለ3 ቀን የሚቆዩ ናቸው። ወደ አክቲቪቲ ፕሮዳክቶች ስንመጣ ደግሞ 2 ፕሮዳክቶች ብቻ ናቸው ያሉት። እነሱም ለ91 ቀን ብቻ የሚቆዩ ናቸው። የመጀመሪያው የአክቲቪቲ ፕሮዳክት ዋጋው 500 ብር ሲሆን በቀን 250 ብር ማግኘት ትችላላችሁ ማለት ነው። አጠቃላይ ገቢያችሁ ወደ 22750 ብር ይሆናል። እንዲሁም ሁለተኛው የአክቲቪቲ ፕሮዳክት ስንሄድ ዋጋው
1950 ብር ነው። በየቀኑ 1014 ብር ትርፍ ማግኘት ትችላላችሁ። አጠቃላይ ገቢያችሁ ደግሞ 92274 ብር ይሆናል ማለት ነው። እነዚህ እንግዲህ ለ91 ቀን የሚቆዩ ፕሮዳክቶች ናቸው። እነዚህን ፕሮዳክቶች እየገዛው እንዴት መጠቀም እንደምትችሉና ያገኛችሁትን ገንዘብ ደግሞ እንዴት ዊዝድሮ እንደምታረጉ ዊዝድሮ እያረኩ አሳያችኋለሁ። አሁን እነዚህን ፕሮዳክቶች ለመግዛት ገንዘብ ማስገባት ወይም ደግሞ ዲፖዚት ማድረግ ይጠበቅብናል ማለት ነው። እኔ አንድ ሁለት ፕሮዳክቶችን እየገዛው አሳያችኋለሁ። ዲፖዚት ለማድረግ እንግዲህ በመጀመሪያ ወይም ደግሞ ገንዘብ ለማስገባት እዚህ ጋር ሪቻርጅ የሚል አይከን ታገኛላችሁ። እሱን አንድ ጊዜ ትነኩታላችሁ። ከዚያም እዚህ ጋር ሪቻርጅ አማውንት ወይም ደግሞ የምታስገቡትን የብር መጠን ታስገባላችሁ። ከ380 ብር ጀምራችሁ ዲፖዚት ማድረግ ትችላላችሁ። እዚህ ጋር ከምታዩቸው የብር መጠን ጋር አንድ ቢሆን ይመከራል። ከዚያም ወደ ታች ወረድ ስትሉ ቻናል የሚል ታገኛላችሁ። እናንተ ቻናል 1 የሚለውን ተጠቀሙ። እዚህ ጋር ያሉትን ህጎች እንግዲህ ማንበብ ትችላላችሁ። መቀጠል ኢንስታንት ሪቻርጅ የሚለውን ተነኩታላችሁ ማለት ነው። ከዚያም ፔይ ናው የሚለውን ተነኩታላችሁ። ሲቢኢ የሚለውን ከመረጣችሁ በኋላ ኮንፊርም ትሉታላችሁ። ከዚያም ፊት ለፊት የሚመጣላችሁን የባንክ አካውንት ኮፒ ታደርጉትና ወደ ባንክ አካውንታችሁ ሄዳችሁ ገንዘቡን ታስገባላችሁ ማለት ነው። ሪቻርጅ ስታደርጉ እንግዲህ ምን ጊዜም በንግድ ባንክ መሆን አለበት። ብሩን ካስገባችሁ በኋላ ከባንክ የሚላክላችሁ የትራንዛክሽን አይዲ ማለትም የከፈላችሁበት መለያ ኮድ እዚህ ቦታ ላይ ታስገባላችሁ ማለት ነው። በመቀጠል ሰብሚት ብላችሁ ትወጣላችሁ። በ5 ደቂቃ ውስጥ ያስገባችሁት ብር ወደ ሞንቴጅ ጎልድ አካውንታችሁ ወይም ወደዚህ ዌብሳይት አካውንታችሁ ይተላለፋል ማለት ነው። ሪቻርጅ ስታደርጉ ግን ቶሎ ወደ ፕላትፎርሙ አካውንታችሁ ካልገባ ወዲያውኑ ሆም ፔጅ ላይ በመሄድ ሰርቪስ የሚለው ቦታ ላይ በመግባት ከዚያም your deposit has not been received የሚለውን ተነኩታላችሁ። please select a recharge order የሚለውን ነክታችሁ ካስገባችሁት የብር መጠን ጋር የሚስማማውን ትመርጡለታላችሁ። ከዚያም ሪፈረንስ ነምበር ወይም ትራንዛክሽን አይዲ የሚለው ላይ ከባንክ የተላከላችሁን ትራንዛክሽን አይዲ ታስገባላችሁ ማለት ነው። ከዚያም እዚህ ዲስክሪፕሽን ቦታ ላይ ያስገባችሁትን የብር መጠን ትጽፋላችሁ። በመጨረሻም ስክሪንሾት እዚህ ቦታ ላይ ታስገባላችሁ ማለት ነው። ከዚያም ሰብሚት ፊድባክ የሚለውን ትነኩታላችሁ። ስታፍ ቼክ አድርገው እንግዲህ ሲጨርሱ ገንዘባችሁን ያስተላልፉላችኋል። ሪቻርጅ ስታደርጉ እንግዲህ ቶሎ ወደ አካውንታችሁ ካልደረሰ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። አሁን ፕሮዳክቶችን እንዴት ገዝታችሁ ማትረፍ እንደምትችሉ አብረን እናያለን ማለት ነው። በመጀመሪያ የስቴብል ፕሮዳክት እንገዛለን። የመጀመሪያውን የ380 ብሩን ፕሮዳክት እንገዛለን ማለት ነው። ይህን ፕሮዳክት ስንገዛ በየቀኑ 171 ብር ነው እንግዲህ ገቢ ይሆናል ማለት ነው። እንዲሁም ደግሞ ፕሮዳክቱ ለ39 ቀን የሚቆይ ነው። አጠቃላይ የማገኘው ትርፍ ደግሞ ወደ 6669 ብር ይሆናል ማለት ነው። ስለዚህ እዚህ ጋር የምታዩትን ባይ የሚለውን ነክቼ መግዛት እችላለሁ። እዚያም ጎ ቱ ባይ የሚለውን ነካዋለሁ ማለት ነው። በተሳካ መልኩ የስቴብል ፕሮዳክትን ገዝተናል ማለት ነው። በዚህ መልኩ ፕሮዳክቶችን እየገዛችሁ ማትረፍ ትችላላችሁ ማለት ነው። በድጋሜ የቪአይፒ ፕሮዳክት ስገዛ አሳያችኋለሁ። ቪአይፒ የሚለው ቦታ ላይ እንሄድና ባይ የሚለውን ነካዋለሁ። ከዚያም ቪአይፒ እንግዲህ 380 ብር ነው የሚቆየውም ለ3 ቀን ብቻ ነው። እንዲሁም ደግሞ በየቀኑ 209 ብር የቀን ገቢ ይሆናል ማለት ነው። አጠቃላይ ገቢ ደግሞ ወደ 627 ብር ማትረፍ እችላለሁ ማለት ነው በዚህ ቪአይፒ። ስለዚህ ቪአይፒ ለመግዛት ጎ ቱ ባይ እለዋለሁ። ይህንንም በተሳካ መልኩ ገዝቻለሁ እንደምትመለከቱት። በዚህ መልኩ የሞንቴጅ ጎልድ ፕላትፎርም ፕሮዳክቶችን እየገዛችሁ መጠቀም ትችላላችሁ። ሌላ በዚህ ፕላትፎርም ላይ እንግዲህ ገንዘብ ልትሰሩበት የምትችሉበት መንገድ ሰዎችን በመጋበዝ ነው። አንድ ሰው ወደዚህ ፕላትፎርም እንግዲህ ስትጋብዙና ተጠቃሚ እንዲሆን ስታደርጉ እናንተ 30% ኮሚሽን ታገኛላችሁ ማለት ነው። ኔክስት ደግሞ እንግዲህ እንዴት ዊዝድሮ እንደምታደርጉ አሳያችኋለሁ። እዚህ ፕላትፎርም ላይ እንግዲህ በባንክ ወይም ደግሞ በቴሌ ብር አማካኝነት ገንዘባችሁን መቀበል ትችላላችሁ። በትንሹ ማውጣት የምትችሉት ገንዘባችሁን 200 ብር እና ከዚያ በላይ ሲሆን ማውጣት ወይም ደግሞ ዊዝድሮ ማድረግ ትችላላችሁ ማለት ነው። ስለዚህ ቀጥታ ያለንን ብር ዊዝድሮ ነው የምናደርገው። ይሄንን ለማድረግ እንግዲህ ዊዝድሮ የሚለውን በተን እንነካዋለን። ባንክ አካውንታችንን እንድናስገባ ይጠይቀናል። ከዚያም እዚህ ቦታ ላይ እንግዲህ የምንጠቀመውን የባንክ አይነት እናስገባለን ማለት ነው። በቴሌ ብር ከሆነ ደግሞ በቴሌ ብር የሚለውን ነው የምንመርጠው። በአቢሲኒያ ባንክ፣ በአዋሽ፣ በንግድ ባንክ እና በቴሌ ብር ገንዘባችሁን መቀበል ትችላላችሁ። እኔ ንግድ ባንክ መርጫለሁ። ከዚያም እዚህ ጋር የባንክ አካውንታችሁ ላይ ያለውን ትክክለኛ ስም ታስገባላችሁ። እዚያም ከታች
የባንክ አካውንት ቁጥራችሁን ታስገባላችሁ ማለት ነው። በቴሌብር የምታወጡ ከሆነ ደግሞ ያው ስልክ ቁጥራችሁን ነው የምታስገቡት። እዚያም እዚህ ጋር ትሬድ ፓስወርድ የሚለውን ላይ የራሳችሁን ትሬድ ፓስወርድ ታስገባላችሁ ማለት ነው። ትሬድ ፓስወርድ ማለት ገንዘባችሁን ስታወጡ የምታስገቡ ፓስወርድ ማለትም ቅድም ያየነውን ትሬድ ፓስወርድ ማለት ነው። እሱን እዚህ ጋር ካስገባችሁ በኋላ አድ ዋሌት የሚለውን ተነኩታላችሁ ማለት ነው። ከዚያም እዚህ ቦታ ላይ እንደምታዩት ያለኝ አካውንት ባላንስ 1000 ብር ነው። እሱን ዊዝድሮ እናደርጋለን ማለት ነው። ከዚያም እዚህ ጋር አማውንቱን ወይም 1000 ብለን ብሩን እናስገባለን ማለት ነው። ከዚያም ትሬድ ፓስወርድ እዚህ ቦታ ላይ እናስገባለን። ቹዝ ኤ ዋሌት የሚለው ላይ ደግሞ ስንነካው አካውንታችንን ያመጣልናል። እሱን እንመርጥለታለን። ፔይ ታይፕ የሚለውን ደግሞ ኢቲቢ የሚለው ላይ እናደርገዋለን ማለት ነው። ከዚያም ሪኩዌስት ዊዝድሮ የሚለውን እናከዋለን። ሰክሰስ ብሎኛል እንደምታዩት። አሁን ዊዝድሮ ሪከርድ የሚለው ላይ ገብቼ ማየት እችላለሁ ማለት ነው። እንደምታዩት ገና ሪቪው እየተደረገ ነው። ዊዝድሮ ያደረኩት እንግዲህ 1000 ብር ነው። 50 ብር ታክስ ይቆረጥና እጄ ላይ ወደ 950 ብር ይደርሳል ማለት ነው። ስለዚህ ይሄ 950 ብር በ24 ሰዓት ባልሞላ ጊዜ ውስጥ ብሩን ወደ አካውንት ያስገቡልኛል ማለት ነው። ከዛ ውስጥ ደርሰን እንግዲህ የማሳያቸው ይሆናል። እንደምታዩት 950 ብሩን ወደ ባንክ አካውንታችን ዊዝድሮ ማድረግ ችለናል ማለት ነው። ከዚህ ዌብሳይት ላይ 2 ጊዜ ዊዝድሮ ሳደርግ አሳይቻችሁ ነበረ። ዛሬ ለሶስተኛ ጊዜ 4600 ብር ዊዝድሮ አብረን እናደርጋለን ማለት ነው። ሶ ዊዝድሮ ለማድረግ እንደተለመደው እዚች ጋር የዊዝድሮ በተኗን ክሊክ አድርገናት እንገባለን። ከዛ እንደተለመደው አሁንም ከዚህ በፊት እንዳሳየዋችሁ ምንድነው የምናደርገው? እዚህ ጋር ዊዝድሮ አማውንታችን ከ200 ብር በላይ መሆን አለበት። እኛ ጋር ደግሞ እንደምትመለከቱት 4640 ብር ስላለን በትክክል ይቻላል ማለት ነው። ከዛ እዚህ ጋር አካውንቱን ክሬት ስታደርጉ ያስገባችሁትን ትሬድ ፓስወርድ ታስገባላችሁ። በመቀጠል ዋሌታችሁን ባይንድ ያደረጋችሁትን ዋሌት እዚህ ጋር ትመርጡልታላችሁ፣ ዊዝድሮ ታደርጋላችሁ ማለት ነው። ሶ እዚህ ጋር ብለርድ ላድርገውና የኔን ኢንፎርሜሽኖች አንዴ ልሙላ። ሶ እንደምትመለከቱት ኢንፎርሜሽኖቼ ሞልቼ ጨርሻለሁ ማለት ነው። ሶ አሁን የሚጠበቅብኝ ሪኩዌስት ዊዝድሮዋል ማድረግ ነው የሚጠበቅብኝ። ይሄም ከ3 ሰዓት እስከ 4 ሰዓት ባለው ውስጥ ወደ ትክክለኛው የባንክ አካውንቴ ይሄ ገንዘብ ገቢ ይሆናል ማለት ነው። ታክሱ ተቆርጦ ታክሱ ስንት እንደሚቆረጥ እነግራችኋለሁ። በኋላ 5% ነው የሚቆረጠው። እንዴት እንደምታዩትም አሳያችኋለሁ። ባንኬ ላይም ሲገባ ስክሪንሾቱን መልሼ ስለማሳያችሁ ምንም ፌክ የሆነ ነገር ስለሌለው 100% በትክክል የሚሰራ ነገር ነው። ሶ አሁን ዊዝድሮው እናድርግ። ሎዲንግ ብሎ ምን ይላል? ዊዝድሮዋል አፕሊኬሽን ሰክሰስፉል ማለት አለበት ማለት ነው። እንደምትመለከቱት አፕሊኬሽን ፎር ዊዝድሮዋል ሰክሰስፉል ብለናል። አሁን ወደ አካውንታችን ብንመለስና ሪፍሬሽ ብናደርገው 4640 ብር የነበረው ወደ 0 ብር ይመለሳል ማለት ነው። ምክንያቱም ይሄንን ወደ ዊዝድሮ ስለቀየር ነው። እሱንም ለማየት ዊዝድሮዋል ሪኮርድ ላይ ገብታችሁ ብትመለከቱት እዚህ ጋር እንደምታዩት 4640 ብር ስናወጣ 232 ብር ታክስ ተቆርጦ 4408 ብር ባንክ አካውንታችን ላይ መግባት አለበት ማለት ነው። እሱንም ስክሪንሾቱን ስለማሳያችሁ ምንም ፌክ የሆነ ነገር የለውም፣ አትጠራጠሩ። መጀመር ካለባችሁ አብዛኛው ሰው ሳይጀምረውና ፕሮጀክቱ ወደ መዘጋት ሳይቃረብ በቅርቡ የተጀመረ 1 ሳምንት ያልሞላው ፕሮጀክት ስለሆነ ቶሎ ጀምሩት፣ ብትገቡ ትጠቀሙበታላችሁ። እኔ እንደነገርኳችሁ ከዚህ በፊት አንድ ጊዜ 2755 ብር፣ አንድ ጊዜ 636 ብር፣ ዛሬ ደግሞ 4408 ብር አውጥቼበታለሁ ማለት ነው። ሶ ትክክለኛ ዌብሳይት ስለሆነ አትጨናነቁ። ይሄው እንደምትመለከቱት ትናንትና ዊዝድሮ ሳደርግ ማለት ነው ችግር አጋጥሞኝ ነበር። ማይ ዊዝድሮዋል ሪከርድ ላይ እንደምናሳያችሁ እዚህ ጋር 2 ጊዜ ፌል አድርጎብኝ ነበርና በጣም ከፍቶኝ ምናምን ነገር ነበር። የመጀመሪያው ኦልሞስት ፌል ያደረገብኝ 20000 ነበረ። ከዛ እሱ ፌል ሲያደርግብኝ ይሄ ነገር መስራት ላይ ይችላል ምናምን እያልኩ ነበር። ከዛ 25000 ድጋሜ ፌል አድርጎብኝ ነበር። መጨረሻ ላይ ከነ ቦነሱ 27000 ሆኖ ገብቶልኛል ማለት ነው። እንደምትመለከቱት 162000 ብር በላይ የከፈለኝ ምንም አይነት ሪቻርጅ ሳላደርግ ማለት ነው። እንደምትመለከቱት ደግሞ እዚህ ጋር ዊዝድሮዋል ላይ ወደ 21000 ብር ገደማ አለኝ። ዊዝድሮዋል የምትለውን አንድ ጊዜ ነካታለሁ። ከዛ እሷን ደግሞ ዊዝድሮ እያደረኩ ላሳያችሁ። ዊዝድሮ እያደረኩ ብቻ ሳይሆን ማሳያችሁ ደግሞ ዛሬ እንዴት አድርገን የሰራነው ዊዝድሮ ከማድረግና ደግሞ እንዴት በነፃ መስራት እንደምትችሉ ነግራችኋለሁ። ሊንኩ እንዴት ማግኘት እንደምትችሉም ስለማሳያችሁ እስከመጨረሻው ተከታተሉኝ። ከዛ እዚህ ጋር ዋሌታችንን እናስመርጣለን። ከዛ ፓስወርዳችንን ካስገባን ወዳ ሪኩዌስት ዊዝድሮ እንለዋለን ማለት ነው። 21561 ብር ማለት ነው። ከዛ እዚህ ጋር አፕሊኬሽን ዊዝድሮዋል ሰክሰስፉል ይለኛል። ማይ ዊዝድሮዋል ሪከርድ ላይ እንደምንመለከተው 21562 ብር ዊዝድሮ አድርጌ ታክስ ተቆርጦ 20000 ብር ይገባልኛል። ትናንትና 14000 ብር ተቀብያለሁ። እዚህ ጋር ደግሞ ከትናንት ወዳ 15000 ብር ተቀብያለሁ። ከዛ ደግሞ 8900 ብር ተቀብያለሁ እና በጣም ብዙ ጊዜ ነው የከፈለኝ ማለት ነው።